የወር አበባ የሴትነት ተፈጥሯዊ አካል ቢሆንም አሁንም በህብረተሰባችን ውስጥ በግልጽ የማይወራና ብዙ የተሳሳቱ አመለካከቶች ያሉበት ርዕስ ነው። የወር አበባ መዛባት ከመጠን በላይ ህመም ወይም ደግሞ ጭራሽኑ የወር አበባ መቅረት ለምን ይከሰታል? ዛሬ ስለ ሴቶች የወር አበባ ዑደት ስለሚያጋጥሙ የጤና እክሎችና የወር አበባ ለማያዩ ሴቶች መንስኤና መፍትሄዎችን በዝርዝር እናያለን። ይህ መረጃ ለሴቶችም ሆነ ለወንዶች፣ ለእህቶቻቸው፣ ለሚስቶቻቸው ወይም ደግሞ ለእናታቸው እንዲረዱ እጅግ አስፈላጊ ነው። በመጀመሪያው ክፍል የምናገኘው የወር አበባ ዑደት ወይም ደግሞ ሳይክል ምንድነው የሚለውን ነገር ነው የምናየው። የወር አበባ ማለት ማህፀን ለእርግዝና ሲዘጋጅ የነበረውን ውፍረት እርግዝና ሳይፈጠር ሲቀር ደም ሆኖ የሚፈስበት ሂደት ነው። መደበኛ ዑደት ብዙ ጊዜ ከ21 እስከ 35 ቀናት ይቆያል። ደሙ ደግሞ ከ3 እስከ 7 ቀናት ሊፈስ ይችላል። ሆርሞኖች እንደ ኤስትሮጅን እና ፕሮጀስትሮን ያሉ ሆርሞኖች ይህንን ሂደት ይቆጣጠራሉ። በእነዚህ ቀናት ውስጥ የሴቶች ስሜት መቀያየር፣ የጡት ህመም እና የሆድ መጮህ ሊኖር ይችላል። ይህ PMS ይባላል። በሁለተኛው ክፍል የምናገኘው የወር አበባ መዛባት እና ከባድ ህመም ነው። ብዙ ሴቶች ለምን የወር አበባዬ ተዛባ ብለው ይጠይቃሉ። መንስኤዎቹ ደግሞ እነዚህ ናቸው። አንደኛ፣ ከፍተኛ ጭንቀት። አእምሯችሁ ሲጨነቅ ሆርሞን እንዲመረት ትዕዛዝ መስጠት ያቆማል። ሆርሞን ካልተመረተ ደግሞ የወር አበባ መዛባትን ያጋጥማል ማለት ነው። ሁለተኛው፣ የአመጋገብ ሁኔታ። በድንገት ክብደት መጨመር ወይም መቀነስ ማለት ነው። በድንገት ክብደት ከጨመራችሁ ወይም በድንገት ከቀነሳችሁ እንደዚህ አይነት ችግር ሊያጋጥማችሁ ይችላል። ሶስተኛው PCOS ይባላል። በማህፀን እንቁላል ከረጢት ላይ የሚወጡ ትናንሽ እጢዎች የወር አበባን ያዛባሉ። ከባድ ህመም። የወር አበባ ህመም ከስራ ወይም ከትምህርት የሚያስተጓጉል ከሆነ የጤና እክል እንደ ኢንዶሜትሪዮሲስ ሊሆን ስለሚችል የህክምና ባለሙያ ማማከር ያስፈልጋል። ክፍል 3 የወር አበባ የማያዩ ሴቶች። ይህ በጣም ወሳኝ ነጥብ ነው። የወር አበባ መቅረት በሁለት ይከፈላል። የመጀመሪያው ደረጃ አንዲት ሴት እድሜዋ 16 ሆኗት ጭራሽኑ አይታ የማታውቅ ከሆነ ይህ ምናልባት በጄኔቲክ ወይም በአካል እድገት ምክንያት ሊሆን ይችላል። ሁለተኛው ቀደም ሲል ታይ የነበረው የወር አበባ ለ3 ወራትና ከዚያ በላይ ሲቋረጥ ነው። የዚህ ደግሞ ዋና ዋና መንስኤዎች አንደኛ እርግዝና ነው። የመጀመሪያውና ተፈጥሯዊ ምክንያት እርግዝና ነው። ሁለተኛው ጡት ማጥባትና ማረጥ። ሶስተኛው የሆርሞን መዛባት። አራተኛው ከመጠን በላይ ስፖርት መስራት። በጣም ዝቅተኛ የሰውነት ስብ ያላቸው ሴቶች የወር አበባ ሊያቆሙ ይችላሉ። ስለዚህ ከመጠን በላይ ስፖርት መስራት ለዚህ ችግር ይዳርጋል ማለት ነው። አምስተኛው የወሊድ መቆጣጠሪያዎች። አንዳንድ መድኃኒቶች የወር አበባን ሊያቆሙ ይችላሉ። ስለዚህ የወሊድ መቆጣጠሪያዎች የወር አበባን ሊያቆሙ ይችላሉ ማለት ነው። አራተኛውና የመጨረሻው ክፍል መፍትሄዎችና የቤት ውስጥ ጥንቃቄ። የወር አበባ ጤናማ እንዲሆን ምን መደረግ አለበት? በመጀመሪያ አመጋገባችሁን ማስተካከል አለባችሁ። በአይረን የበለጸጉ ምግቦችን እንደ ቆስጣ፣ ስጋ፣ ምስር የመሳሰሉ ምግቦች መመገብ አለባችሁ። ሁለተኛው ንጽህና ነው። የንጽህና መጠበቂያዎች ፓድስ ማለት ነው በየ4 እስከ 6 ሰዓቱ መቀየር አለባቸው። በተለይ እዚህ ሀበሻ ውስጥ በየቀኑ የመቀየር ልምድ የለም። በ3 ቀን አንዴ ምናምን የሚቀይሩ ሴቶች አሉ። ያ ግን ትክክል አይደለም። በየሰዓቱ በሰዓታት ልዩነት ነው መቀየር ያለባችሁ። ከ4 እስከ 6 ሰዓታት ባሉ ውስጥ መቀየር ያለባችሁ ማለት ነው። ሶስተኛው ማስታገሻ ነው። ለህመም ሞቅ ያለ ውሃ በላስቲክ አድርጎ ሆድ ላይ ማድረግ ወይም ቀላል እንቅስቃሴ መስራት ጥሩ ነው። የመጨረሻው ምዝገባ። ይህ ማለት ምንድነው? የወር አበባ የሚመጣበት ቀን በስልክ አፕሊኬሽን ወይም በቀን መቁጠሪያ መመዝገብ ማለት ነው። የወር አበባ ተፈጥሯዊ ሂደት እንጂ እረፍት አይደለም። ማንኛውም ያልተለመደ ለውጥ ስታዩ ወደ ህክምና መሄድ አትፍሩ። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። እኔ ዶክተር ኤልያስ ብርሃኑ ነበርኩኝ። ለቀጣይ ቪዲዮ ሰብስክራይብ ማድረጋችሁን አትርሱ። ደህና ሁኑ።